እንዴት ናችሁ? ደህና ናችሁ? ትንሽ ጠፍቻለሁ። አንድ ሳምንት ሆነኝ። በጣም ይቅርታ ጠይቅ። እንግዲህ እንደምታዩት ነው የወጡ ቁጥነት ይሄንን ነው የሚያክል፣ ግን እናወፍረዋለን የተወሰነ። እንደምታዩት ለፉሉ የሚሆን እንቁላል አለኝ ማለት ነው። የአብሲን ያህል መጠን እየተንተከተከልን በደንብ እስከሚወፍር ድረስ የፉላችን ችናት ማለት ነው። አሁን ጊዜን ያህል ተንተክኮልናል። ስለዚህ ወደ እቃውን ገልበጥና አንድ ላይ እንተካከል እንጨምረው ነገር ያው እንግዲህ እቃችን እዚች ላይ ትንሽ ዘይት እናደርጋለን። ይጋልና በደንብ ከዛ አተሩን እንጨምራለን። እንዴት እየተንተከተከ እንደሆነ ከዘይቱ ጋር አሁን ደግሞ እንቁላላችንን ጠብሰን ትንሽ ከዚህ ጋር እንተክተክና ቂቤ እናደርጋለን። የተወሰነ በጣም ቆንጆ ቂቤ አለን፣ እሱን እናደርጋለን። ሽንኩርታችንን፣ እንቁላላችንን። እዚህ ጋር በጣም የተበሳጨውን ነገር ግን ያው ቃሪያ የሚገርማችሁ የለኝም እና ቃሪያ ሳላረግበት ፉል ደግሞ ያለ ቃሪያ ትንሽ ይደብራል። ግን ለዛሬ እንደዚህ እንሰራዋለን። ቃሪያ ያለ ይመስሉናል ጊዜ እንደበዛ የጋለ መጥበሻችን ላይ ዘይት አናበዛ። እንቁላሉ በደንብ እስከሚገል እንጠብቃለን ማለት ነው። ሌላው ውዶች እንግዲህ ሁላችን በምታዩት መልኩ ስጋላውን ሽንኩርትና እንቁላሉን አርጌ ትንሽ እሳት ላይ ያደረኩት ትንሽ እንዲዋሃድ ነው ከሁሉ ጋር። እንግዲህ ይህንን የመሰለ ቅርብ እናሳያቸዋለን። እንደዚህ